ነብይ ሶፎንያስ አስቸኳይ ነገር ባይኖረው ይሳቅ አይመጣ አስገባው። አስቸኳይ ነገር ቢኖረው ነው በዚህ ሰዓት የመጣው። በሰላም ነው ንጉሶች? እግዚአብሔር ይህንን መንግስት እንዲመሩ ሲፈቅድ ህዝቡን በስጋም በነፍስም እንዳይበድሉ ነው። ነገር ግን ህዝብ የነፍሱን መጨረሻ ረስቶታል። በዚህ ምክንያት እግዚአብሔር ቁጣውን አሳይቶኛል። እግዚአብሔር ነኝ የዛሬው ንግግር ምንም አልገባልኝ። በስራዬ እግዚአብሔርን የሚያስቆጣ ተግባር አልፈጸምኩም። ምናልባት ሳላውቅ ህዝቡን በድዬ አስቀይሜ ይሆን? እግዚአብሔር ስለምን ተቆጣ? በእውነት እግዚአብሔር የተቆጣው በአንተ ላይ አይደለም። እግዚአብሔር የተቆጣው በህዝብህ ነው። ህዝብህ የስጋውን ነገር ሲያደላድል ሲገዛ የነፍሱን መጨረሻ ረስቶታል። ለዚህ እግዚአብሔር ቁጣውን አሳይቶኛል። እንዴት? እግዚአብሔር እኔ ህዝቡን ምን እንዳደርግ እንደሚፈልግ በግልጽ ንገረኝ። በእውነት እግዚአብሔርን ለማመስገን የተከፈተች አንደበቱን ለማይጠቅም ነገር ሲያባክናት፣ እግዚአብሔርን ለማመስገን የተፈጠረች የፍቅር ልቡን ለከንቱ ዓለም ሲያባክናት እግዚአብሔር ይህንን ነገር አይቷል። በዚህም ላይ በቤተ መንግስት ሰብስበ ልባቸውን ለንስሐ አንቃ የእግዚአብሔር መልእክት ነው። የደነደነ ልብ ያለው ህዝብ፣ ዓለም በሚያብለጨልጭ ነገር የማረካቸው ህዝብ፣ ከነፍሳቸው ይልቅ ስጋቸው የከበረባቸው ህዝብ እንዴት በቀላሉ ይመለሳሉ? በእውነት እግዚአብሔር በዚህ 21 ቀን ውስጥ ህዝብህ ወደ እግዚአብሔር ካልተመለሰ እሳት ከሰማይ እንደሚያዘንብ ነግሮኛል። በቤተ መንግስትህ ሰብስበህ ልባቸውን ለንስሐ አንቃ። እሺ፣ በስራዬ ሁሉ እንዲያግዘኝ እግዚአብሔርን ጸሎት አስበኝ። በእውነት እግዚአብሔር ካንተ ጋር ይሁን። ህዝብህ እንዲታዘዝልህ ይሁን። አሜን። ሰላሙ አሁን እንጂ ያ በእግዚአብሔር ነብይ ያለ አንድ ምክንያት ጊዜውን አቃጥሎ ሲደርስ አይመጣም። እንደዛ ከሆነ ህዝቡን እንዲህ አድርገን ማንቃት እንዴት አድርገን? ህዝቡ ራሱን እንዲፈትሽ ይህን ማለት በፍርሃት ንስሐ ሳይሆን በጸጸት ንስሐ እንዲመለስ ከአንድ ሳምንት በኋላ ማት እንዳይመጣባቸው አዋጅ አስገባ። በሰባት ቀን ውስጥ ኃጢአቱ ገብቶ ለንስሐ የተመለሱት ነፍሱ ወይ ጾም ጸሎት የሚዘጋቸው የዓለም ሀብታቸው አወቅታቸው ወደ ኋላ የሚያተገቡት ካህናቶችን መድበን እየመከረን መልሳቸው። ጥቂቶች በፍቅር በፍጹም ልባቸው ከተመለሱ እግዚአብሔር መሐሪ ነው። ስለ አንዱ ሙሴ ህዝበ እስራኤል ብሎ የለም ይመራል። እውነት ነው። እውነት ብለሻል። አንድ ቀን ይጥራል። ሰላም ላንተ ይሁን ወዳጅ። ሰላም ላንተ መልካም ቀን። ምን ነው በጠዋቱ የያዝከው ዜና ምን ቢሆን ነው? እጅጉን ቸኩላል። ምን አዲስ ነገር አለ ወዳጅ? ከጠየቀኝስ ካልቀረ ነገሩን ላንተ ለመናገር ልጀምር። በል እንግዲህ ስማ ስማሙ። ነገሩ እንደ ድሮ ንጉሡ እንዳወጀው በአስቸኳይ ግብር ክፈሉ፣ በአስቸኳይ ቤተ መንግስት ተሰብሰቡ የሚል ምናምን አይደለም። ምን ያስጨዋል? አጠገብ እኮ ነኝ ያለሁት። ቀስ ብላ አታወራም እንዴ? የለፋፊ ነገር እና ነገሩ እንደዛ አይደለም ሲመስለኝ። አዋጁን ያሳወጀው የላይኛው ንጉሥ ሳይሆን አይቀርም። ማለት
ነገሩ ግራ ነው። በደንብ ላስረዳ እንጂ ለሌላው ስቅኔ ነው የሚሆንበት። ከላይኛው ንጉሥ ነው ስልክ ከ6 ቀን በኋላ ማለትም በ7ኛው ቀን በምድር እሳት ሊዘንብ ነው። ዛሬ ደግሞ እንዴት ያለውን ቀልድ ነው የምትናገረው? እባክህ ቀልድ አልከው። ታዲያ ምን ይባል? እኔ ስሰማ እንዳንተ ነበር የምልህ። ነገሩ ግን እውነት ነው። ህዝቡ ንጉሱ የሚድንበትን መንገድ እንዲያበጃጅ እኔም ደግሞ ቀድሜ እንዳውጅ ህዝቡን በ6ኛው ቀን ተሰብስቦ መፍትሄ እንዲፈለግ ሀሳብ እንዲለዋወጥ በትክክል ነግሮኛል ንጉሱ። በምድር ላይ ደግሞ እንደ ንጉስ የሚታመን ማን አለ? እውነት? ታዲያ ምድር ላይ እሳት ሊዘንብ ነው? ምድር በእሳት ልትጠፋ ነው እያልከኝ ነው? በደንብ አመንክ አይደለ? አዋጅ አዋጅ አዋጅ! የሰማ ስማ፣ ላልሰማም አሰማ። ከፊታችን ባለው በዕለተ ሰንበት እሳት ከሰማይ ይዘንባል የሚል ትንቢት ስለተሰማ ሁላችሁም በየቤታችሁ ተሰብስባችሁ ሀሳብ እንድትለዋወጡ ንጉሳችን አዟልና ሁሉም በቤተ መንግስት እንዲሰበሰብ አዋጅ አዋጅ አዋጅ! እንደ ነነዌ ሰዎች እንዳይሆን ንስሐ ግቡ አይደለም አዋጁ። እንደ ሰዶምና ገሞራ እንዳይሆን ደግሞ በምድሪቱ ላይ እንደዛ ያለ ኃጢአት አልታየም። እውነት ምድር በእሳት ልትጠፋ ነው ማለት ነው? ቆሽ ምንድን ነው የሚሻለው? ምንድን ነው መፍትሄው? አስማማው፣ ይሄ ለፋፊ ያለውን እንግዲህ ብለህ ሰምተዋል? መስማት ብቻ አይደለም አስረድቶኝ ጭምር ነው። ነገር ግን ምንም ሊገባኝ አልቻለም። እንዴት እንዲሆነ ስንት የለፈውበት ገንዘብ እንዴት እሳት ይበላዋል? አይሆንም እንደዚህ። እንደውም ረጅም ጉድጓድ ቆፍሬ ልጆችን ከነብዜ ቀብሬበታለሁ። ወይኔ! እሺ ቤቴስ ስንት ሚሊዮን ብር ያፈራሁበት ብር እሳት ሊበላው? አይሆንም እንደዚህ አይሆንም። አቶ ጌታቸው እርሶ በምን ሊተርፉ ነው ቤቱ ታሳሰቡት? እባክህ አንተ ምን አለብህ? ስንት የተለፋበት ገንዘብ የት ይገባል? አታውቅማ። የት ይገባል? እንደውም ይኸውልህ በዚህ በ7 ቀን ውስጥ ልጆቼን ወደ ይህ ሀገር ልክና እኔ ከነሳት ይቀጠላታል። እንጂ እንዲህማ አይሆንም። ታዲያ እኔንም ከልጆቹ ጋር አብረው ይላኩኝ። ምን እና ኧረ እባክህ ስንት የለፋበት ገንዘብ ለአንተ ላውጣ? ደፋር! ይሄ ይቀልዳል። ወይ እንጂ እኮ ምድር ላይ ነው ወይስ እኛ ሀገር ብቻ ነው የሚዘንበው? ምድር ላይ ከሆነ እኮ እንደ አቶ ጌታቸው የትም ብንሄድ አንተ እሺ፣ ምንድን ነው ማድረግ የሚቻለው? ግሬድ እኮ ነገር እኮ ጭራሽ ጨብሲ ብላችሁ ሰው ወጣችሁ። በምድር ላይ አንድ ያልጨበሰ ሰው ያለ ይመስል ሰው ሁሉ በተለያየ ነገር ጨብሶ አንድ ያለ በሴት በብር በተለያየ ነገር ሰው ሁሉ ጨብሶ አልሰማም ማለት ነው። ቆይ ግን ጨብሲ ምንም የሰማው ነገር የለም ማለት ነው? ምንስ ብሰማ ተንጭ ከማደር ይከለክለኝ? እኔ ከ6 ቀን በኋላ ምድር ላይ እሳት ሊዘንብ ነው የሚል አዋጅ ሰምቼ በዓይኔ እንቅልፍ ሳይዞር ነው ያደረው። አንተ እንዴት ተኝተህ አደርክ? እና ይሄ ምኑ ነው እንቅልፍ የሚነሳ? ሰምተኛል ግን ጨብሲ ኧረ ቆይ እኔ ስማኝ፣ ምድር ላይ እሳት ሊዘንብ ነው እኮ ነው እያልኩ ያለሁት። እዚህ ላይ ምን ይታያል? እሳት
ቅጣት ነው የሚታየው። ለእኔ ከላይ የሚዘንበው ይህ አንድ አይነት ነው። በዚህ ውስጤን ነፍሴን ሳቃጥል ከላይ የሚዘንበው ደግሞ ስጋዬን ያቃጥላል። ሰው ሁሉ የዚች ምድር መጨረሻ እሳት መሆኑ ጠፍቶት ነው እዛም መቃጠል እዚህም መቃጠል። እና በቃ አምነህ ተቀበልከው ማለት ነው። ምን እንዳላምን ያደርገኛል? ዓለም በድርጊቷ መጥፊያዋ እየተቃረበ ነው። እኛም ከስር ሆነን አለንልሽ በርቺ እያላት ታዲያ ለምን አላም? ቆይ እሺ አንተ መፍትሄው ምንድን ነው ትላለህ ለዚህ ለመዳን? አያስሜ ይህን ጥያቄ ጠየከኝ ከልብ ከሆነ አንድ መፍትሄ አለ። በ5 ቀን ትልቅ ባህር መዋኘት እንለማመዳለን። ከዛ እሳቱ የዘነበ ጊዜ እሳት የውሃ ጠላት አይደለም። እሳቱ ሲዘንብ እኛ ባህሩን መጨረሻውን እሳቱን እናሳልፈዋለን። እንጂ በጣም ምርጥ ሀሳብ ነው። የወዴት እስከው ማሰባቻ አልነበረም። አያስሜ አንተ በጣም ትቀል። ምንም መፍትሄ የለም እባክህ፣ ሲጋራዬን አስጠል። ምድር ስትጠፋ ምን መፍትሄ ሊኖር ይችላል ብለን? ቆይ ምንድን ነው የምታወራው? ደግሞስ መፍትሄ አምጥተህ ምንድን ነው የሚያስቀር? አያስሜ ምንም መፍትሄ የለም። መፍትሄያችን እግዚአብሔርን መለመን ብቻ ነው። በቃ በቃልን ማለት ነው? ምንም መፍትሄ የለንም ማለት ነው? ከትላንቱ በላይ ዛሬ ተስፋ ቆርጫለሁ። እግዚአብሔርን ብቻዬን ለምኜ ምን አመጣለሁ ታዲያ? ግማሹ ለሀብቱ ያስጨንቀዋል፣ ግማሹ ደግሞ ውስጥ ነኝ ይላል። ታዲያ ምን ማድረግ ነው የሚሻለው እንዴ? ይሄ ስራችን አስሜ፣ ይሄ ስራችን ገና ሰዓት አይደለም፣ ሬንጅ ያዘንብብናል። ሬንጅ ያዘንብብናል። ገና ትጠብቃለህ። ጠብቀኝ እንጂ እንዴት ነሽ? ወዴት እየሄድሽ ነው? አበሻ አማርኛዬም አልገባህ። እንዴት ነሽ እያልኳት የት ታውቀኛለህ የምትለኝ? እስኪ እንደው በፈረንጅኛ ልሞክር። How are you? I'm fine, thank you. And Anyway, I'm fine and I'm on my way to work. ቆይ ስቶፕ ሰሞኑን አዋጅ 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 የሚለውን ሰምተሽዋል? I don't understand. What are you talking about? You listen. አዋጅ አዋጅ ሬን ዱብ ዱብ ባይፋይ What did you say? Please can you make it clear to me? ከማስረዳት ዝናቡ ቶሎ እንዲመጣ መጣ። ዛኪንግ ሰይ ሬን ካም ባይፋይ እንችልም እንደወጣ ሙሉ ዓለሙን ዘወልወል ጥፍት በሳ ዳሜጅ በፋየር ነው ነገር። ለማንኛውም ዘጋት ዳውንሎድ ምድር ላይ ሰ ገባሻው? I read this story in a book. ኖ ስቶሪ ኢት ኢዝ ትሩቱ You are thinking. Is it true? I don't believe it. You are so funny, huh? ኖ ፈኒ ኢት ኢዝ ትሩ። Please don't waste my time. I haven't heard from you. ቆይ ታይ ግን ታይ በራስ ብልፍ ሚ ደግሞ ለማታምነኝ እንግሊዘኛዬን ማባከን
ደስተኛ ሰው አለው? ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት። አላዝማለሁ። አሁን በዚህ ምድር ላይ እንደኔ አይነት እድለኛ ሰው አለ? እግዚአብሔር በልጁ የባረከ አምስት ቀን በኋላ ሰላም ላንተ ይተሰው ዶክተሮች ወንድ ልጅ ለወንድ እንደሆነ ነግሮኛል። ሚስቴ ደግሞ 9 ወር ሞልቷል። ታዲያ ከ5 ቀን በኋላ የወንድ ልጅ አባት ሆንኩ ማለት ነው። ይሄ ደግሞ ጨራሽ ስለ ወደፊቱ ያስባል። ምንም የሰማው ነገር የለም። ሰምቻለሁ እንጂ ከ5 ቀን በኋላ የወንድ ልጅ አባት ሊሆን እንደሆነ ሰምቻለሁ። እውነትም አንተ ታድላለህ። በምድሪቱ ላይ የሚነገረውን አዋጅ አለመስማት ከ5 ቀን በኋላ ያለውን ሕይወት እንድትጓጓ አድርጓል። እኔ ግን ከ2 ቀን በፊት የሰማሁት አዋጅ ምን አለ ነገ የሚባል ነገር ባይኑ ወይም ደግሞ ማክሰኞን፣ ሮብን፣ ሐሙስን፣ ዓርብን፣ ቅዳሜን ዘሎ ሌላ ቀን ሌላ አዲስ ሰኞ መጀመር ወይም ደግሞ 5ቱን ቀናቶች ባይኑ ጭራሽኑ ከዛ ቀን በፊት ድፍት ባደረገን እያልኩ ብረው ታወሰኝ ጉጉቴ ስነግርህ ታማርት አይደለም። የግል ችግር ካለብህ ራስን ችለህ አታማርት። ጉዳዩ የግል ኬዝ ቢሆን ኖሮ ለምን ያንተን ጉጉት አጨልማለህ? ነገር ግን ነገሩ የዓለሙ ጉዳይ ነው። ምንድን ነው የሀገር ጉዳይ? ሀገሪቱ ላይ ሳላውቀው የተፈጠረ ምን ነገር አለ? ነገሩን ከሰማሁት ዛሬ 2 ቀን ነው። ምድር ላይ እሳት ሊዘንብ 5 ቀን ነው የቀራት እኮ ነው የምልህ። አንተ ሰውዬ እስካሁን ጥርጣሬ ነበር። እውነትን ታማህ። ይኸውልህ እንደዚህ አይነት ችግሮች ሲያጋጥሙ ጾም፣ ጸሎት፣ ሱባኤ ምናምን አሪፍ። እኔም የልጄ ክርስትና ይለፍ እንጂ እንደምን 3-7 አስተምራለሁ። አንተ ትቀልዳለህ። ነገሩ እውነት ነው። የሰማሁት እኮ ከንጉሱ መልእክተኛ ከራሱ አንደበት ነው። ምንድን ነው የምትለው? ምንድን ነው የሰማኸው? ቆይ እንደነገርኩህ ነገሩን ከሰማሁት ዛሬ 2 ቀን ነው። ከ6 ቀን በኋላ ምድር ላይ እሳት ይዘንባል። እናም ሁላችሁም የየራሳችሁን መፍትሄ ይዛችሁ እሑድ በቤተ መንግስት እንገናኝ ነን። ነገሩን ስሰማው ልክ እንዳንተ ህልም ነበር ይመስል። ነገር ግን ከንጉሱ አንደበት እንደተነገረው ሳውቅ እኔም አመንኩ። ስለዚህ አንተም አምነህ መፍትሄ ትፈልግ ነው የሚሻለው። ቆይ እሺ ልጄስ አይኔን በአይኔ ሳለ ልጠፋ ያልኩትን አልሰማኝም መሰለኝ። ጭራሽ ላልተወለደው ልጅ ታስባለን። ይልቁንስ ለአንተና ለሚስት የሚሆን መፍትሄ የፈለገን እሑድ በቤተ መንግስት ብንገናኝ ነው የሚሻለው። አምላኬ ልጄን ላያሳየኝማ ተስፋ ይሰጠኝ። በሉታልኝ አብደህ ታሳብደኝ ነው በሉታልኝ። እዛው አንተ ላይ በሉታልኝ ለአንተ ብዬ ነው። ይልቁንስ መፍትሄ ፈለገ እሑድ በቤተ መንግስት ብንገናኝ ይሻላል። ወይ ሰው የት ነው? እኔ ብቻ ነኝ የሚገርምሽ። ይሄ ነገር እውነት ይሆን እንዴ? አስማማው ደግሞ አቀኛ ሰው ነው። እንዴት እንደዚህ ይቀልዳል በዚህ እድሜ? አምላኬስ ልጄን ላያሳየኝ ተስፋ ይሰጠኝ። አበባ ስገዛ አዋጅ ምናምን እያለ ያው ስለዚህ ነው። እነሆ የግዛቴ ነዋሪ ሕዝብ ሆይ የተነገረውን አዋጅ ሰምታችሁ መፍትሄ ለማፈላለግ በሰዓታችሁ ስለተገኛችሁ ምስጋናዬ ከልብ ነው። እንግዲህ አዋጁ ከሰማይ ነው። ሁላችሁ እንደሰጋችሁና ግራ እንደተገባችሁ እንዳላመናችሁም እርግጥ ነው።
እንግዲህ የኔ ግዛት የምድር ነው። የሰማዩን ከኔ ይልቅ የሚያስረዱን ነብይ በመሃላችን አሉና ይዛችሁ የመጣችሁትን መፍትሄ ሀሳብ አንድ ባንድ በተረጋጋ አንደበት ሆናችሁ እሳቸውን እንድታስረዱ አደራ እላለሁ። አመሰግናለሁ ንጉሥ። በእውነት የሀገር የወዝብ አዋጁን ሰምታችሁ ስለተሰበሰባችሁ ደስ ብሎኛል። እስቲ የመጣችሁበትን ሀሳብ አንድ በአንድ ንገሩ። በረጋ አንደበት አንድ በአንድ ንገሩ። ንጉሥ ሆይ ሺህ ዓመት ይንገሱ። እርስዎ የሚክበሩ አሁን እኔ የምለው ምንድን ነው? የተከበሩ ብዙ ሰው መፍትሄ ጠየቁኝ። ነገር ግን ያገኘሁት ግማሹ ጉድጓድን ቆፍር ይላል፣ ግማሹ ደግሞ ውስጥ ነኝ ይላል፣ ግማሹ ደግሞ አለማመን ነው። ስለዚህ እኔ ከእነዚህ ውስጥ የለሁበትም። ምን ማለት ነው? ምንም መፍትሄ የለኝም። በግድ ማመን አለብን። እዚህ ምን ማለት ነው? እኔ ግን ሀሳብ አንድ መፍትሄ አለ። ሁላችንም ስለ ስጋችን ማዳላት ይቃል። ነፍሳችንን በቁማ ማቃጠል መች ነው የሚበቃ? ስለ ነፍሳችን ማሰብ መኖር አለብን ብዬ ነው ማስበው። ስለ ስጋችን አንዴ ጥለን ነፍሳችንን ማጠንከር አለብን ብዬ ነው ማስበው። በእውነት ደስ የሚል ንግግር ነው የተናገረው የኛው ልጅ። እሱም ቢሆን አልተሳሳትም፣ ያሉትን ነው የነገረው። ግን እኔ አንድ የመጽሐፍ ቅዱስ ቃል ልንገራችሁ። ያዳመጣችሁ ትሞታለህና ቤትህን አስተካክል ይላል የመጽሐፍ ቅዱስ ቃል። በድሮ ጊዜ ንጉሥ ሕዝቅያስ ታሞ በተኛበት ጊዜ ነብዩ ኢሳያስ ሊጠይቀው መጣ። ነገር ግን እንደ አገሬው ልማድ እግዚአብሔር ይማርህ አላለው። ለጆሮ የሚከብድ ነገር ጥሎበት ወጣ። ትሞታለህና ቤትን አስተካክል አለው። ንጉሡም ስቅስቅ ብሎ አለቀሰ። እግዚአብሔር የንግግር ብዛት የሚሰማ አምላክ አይደለምና ስቅስቅ ብሎ ካለቀሰ በኋላ ሰማው። በእውነት ነብዩንም ልኮ ወደሱ በዕድሜ ላይ ዕድሜ በጸጋ ላይ ጸጋ ጨምሬልሃለሁ፣ 15 ዓመት ከዚህ በኋላ ትኖራለህ፣ በዕድሜ ላይ ጨምሬልሃለሁ አለ። ምን አይነት እንባ ነው! ደስ የሚል እምቢያ፣ ደስ የሚል ለቅሶ፣ እግዚአብሔርን ከመንበሩ ዝቅ አድርጎ ያሰማው። ወገኖቼ እኛም የመጣብንን ካላለቀስን በቀር የሚመለስ አይደለም። በዚህ በ21 ቀን ውስጥ የመጣብንን መቅሰፍት ለመመለስ ሁላችንም በዓታችንን ዘግተን ልናለቅስ ይገባል። ሁላችንም ልባችንን ለንስሐ ማንቃት ያስፈልገናል። በእውነት የንጉሡን መልእክት ሰምታችሁ በቤተ መንግሥቱ ስለተሰበሰባችሁ ደስ ብሎኛል። ሁላችሁም የመጣብንን መቅሰፍት ለመሸሽ ልቦናችንን ወደ እግዚአብሔር እናቅና፣ ደስ እናሰኘው እግዚአብሔር። ንጉሡ የሚጨምሩት ካለ እውነት ነው ነቢይ። እንግዲህ የግዛቴ ነዋሪ ሕዝቦች ነቢይ ያሉትን ሰምታችኋል። ሁላችንም ወደ የባታችን ገብተን እግዚአብሔርን ለንስሐ ልንማጸነው ይገባል። እንግዲህ የቀደመ በደላችንን እያልን እግዚአብሔር በደላችንን እንዲምረን ለንስሐ እንለምነው።